ዛሬ ማምሽታል ያው የስራውን ሁኔታ ታውቂ የለ እሱ አላልቃለኝ ቆንጆ ራስ ሰርቼልሃለሁ ስለቆየ ግን ትንሽ ቀዘቀዘ ቆይ ላምቀል አይ ቅርብ ሰዓት ነው የበላሁት ምንም ነገር አላማረኝም አትልፊ ይቅር እሺ ሄሎ ቤትሻዬ እንዴት አመሸሽ? አለሁልሽ ሩታዬ። እመጣለሁ ብዬ ቆየሁ አይደል? ምንም አይደል ቤትሻ፣ እንዳልተመቸሽ ገብቶኛል። አዎ ትንሽ ጉዳይ ይዛኝ ነው። ግን ደርሻለሁ ሰፈራችሁ። እንዴ ቤትሻ በዚህ ሰዓት መሽቷል እኮ። አድሬ ሄዳለሁ ሩታዬ። ባይሆን ያቺ የተለመደችዋን ወይን አለች ወይስ ገዝቼ ልምጣ? አለች ነይ። በቃ ደርሻለሁ። 1-2 ደቂቃ በር ትከፍችልኛለሽ? እሺ እንዴት ነው ዛሬ ባልየው አልገቡም እንዴ? ኧረ አላሁን ነው የገባው። ካንቺንም ትንሽ ደቂቃ ነው የቀደመው። ጋሼኒም አመላመጡ እንዴ እስከዚህ ሰዓት ድረስ? አይ የሆነ ፕሮጀክት ጀምሮ ስራ እያመሸ እየደከመው ነው የሚገባው። አይ እየደከመ ከመጣማ ቼክም አያረግሽ ማለት። አንቺ ደግሞ እንዳልገባው አትሁኝ። አልጋ ላይ ግን እንዴት ነው የኔ እናት? ምን ነው ዛሬ ነው ወይስ ይሄ መጠጣናትሽ ላይ ምን ያሽኮረምምሻል? እኔ እንዲያውም ከአንቺ ልስማው ብዬ ነው እንጂ ይሄን ሲታይ እንደሆነ ያስታውቃል። የሆነ ወንድ ነገር ነው። ኧረ ደግሞ ብለሽ በማየት መለየት ጀመርሽ። ያንቺ ጉድ አያልቅ። የምሬን እኮ ነው። የሚያጠግብ እንጀራ ከምጣዱ ያስታውቃል አይደል የሚባለው? አንቺ ብዙ ከሰሙሽ ብዙ ታወሪያለሽ። በይመጣ እሺ ይሄንዬ እንዴት ነህ እባክህ? ቤቲ ዛሬ ከየት ተገኘሽ? ካለሁበት ልበልህ። ለምንድን ነው ቆይ ስልክ የማታነሳው? አንቺ ያምሻል። እዚህ ድረስ መምጣትሽ ልክ አይደለም። አታካብድ። እንዲያውም እንዳልነግርልክ እሺ? ቆይ ያምሻል። ሩት እየመጣሽ እስኪ የሆነ ነገር አይኗ ውስጥ ገብቶ ነው ይላት። ምንድን ነው የገባባት? ቢምቢ በረሮ እስኪ የሆነ ነገር ነው መሰለኝ። አረ ምንም የለም። እኔ በቃ እኔ አሁን እንተኛ። አረ በደንብ ይልኝ የሆነ ነገር ገብቷል። ምንም የለም። እኔ እንተኛ።